In the earlier video, explain ለማድረግ ሞክሬያለሁ። እንግዲህ የመድኃኒቶች ሶርስ አንድም እጽዋት፣ ፕላንት፣ አኒማልስ ወይ ደግሞ ሴሚ ሲንተቲክ እንደሆኑ አስረድቻለሁ። እንደዚሁ ኮምፒውቴሽናል ስለሆነ ሜተድም እንደዚሁ ብሪፍ ለማድረግ ሞክሬያለሁ። እስቲ ግን በዚህኛው ቪዲዮ በጥቅል የመድኃኒት ዲስከቨሪ የመድኃኒት ፈጠራ የድረግ ዲስከቨሪ ፕሮሰስ ምን ይመስላል? እንዴት በምን አይነት ሂደት አልፎ ነው እነዚህ ገበያ ላይ የምናገኛቸው መድኃኒቶች የመጡት የሚለውን እናንሳ። የመድኃኒት ዲስከቨሪ ፕሮሰስ ብዙዎቻችን እንደምናውቀው በእንስሳት ላይ ይሞከራል መድኃኒት መጀመሪያ ነው እናውቃለን። ነገር ግን ከዛ በፊት ያለውን በማንሳት ልጀምር። የመጀመሪያው ዘዴ ኢንቪትሮ ወይም ኢን ዲስክ በምንለው መንገድ መድኃኒቶች ይፈለሰፋል ወይም ይገኛል። ምንድነው ሐሳብ? በመድኃኒት ማግኘት ሂደት ውስጥ ሁለት ዋና ዋና ጥያቄዎች መመለስ አለብን። የመጀመሪያው ያድናል ወይ ነው። የተገኘው ኬሚካል ያድናል ወይ? ምክንያቱም ሪመምበር መድኃኒት ወይም ድረግ የሚለው ቃል ኬሚካል ነው የሚያሳየው። ይህ ኬሚካል በሽታን ለማዳን ወይ በሽታን ለመመርመር ወይም ደግሞ በሽታን ለመከላከል በሚውሉበት ሰዓት ነው ሜዲሲን ብለን እንግዲህ ድረግ is any chemical substance is a drug። ነገር ግን ይህ ኬሚካል በሽታን ፕሪቨንት ዳያግኖዝ ትሪት ለማድረግ ሲውል ያንን ሜዲሲን እንለዋለን። እንግዲህ ይህ ኬሚካል ሜዲሲን ከመሆኑ በፊት የሚያልፍበት ዘዴ አለው፣ የሚያልፍበት ሂደት አለው። ምንድናቸው በሂደት ውስጥ ዋና ዋና ማወቅ የምንፈልገው ነገር? የመጀመሪያው ፍቱ ነው ወይ ነው፣ ያድናል ወይ ነው። is it really effective? ይሄ ብቻ ሳይሆን ኢፌክቲቭ ሆኖ ያለ at the same time ደግሞ is it safe ማለት ደግሞ ምን ማለት ነው? ጉዳት አያደርስም ወይ ነው። እንዴት ነው ቶክሲሲቲ ስንል በሰውነት ላይ የተለያዩ ሳይድ ኢፌክቶችን ከማድረስ ጀምሮ በተለይ ቶክሲሲቲ ያልተፈለጉ ጉዳቶችን በምን ያህል ደረጃ ያመጣል የሚለውን ነገር ነው። ስለዚህ ሴፍቲ ኤንድ ኤፊካሲ ሁለት ትልቅ የመድኃኒት ዲስከቨሪ ሂደትን አንቀው የሚይዙ ቼክ ኤንድ ባላንሶች ናቸው። ይህ ሂደት ታዲያ የሚጀምረው ገና ከዲስከቨሪ ሂደት አንድ ብሎ ሲጀምር ነው። ዋና ዋና ስቴፖቹን ብቻ ላንሳ። የመጀመሪያ እንዳልኩት ኢንቪትሮ የምንለው ሜተድ ነው። ኢንቪትሮ በላቦራቶሪ በዲስክ ውስጥ የሚደረግ ሂደት ነው። ዲስክ ስንል በግላስ ውስጥ በብርጭቆ ውስጥ የሚደረግ ጥናት ነው። ለምሳሌ የአንቲ ካንሰር መድኃኒቶችን እናንሳ። ኦኬ፣ አንቲ ካንሰር መድኃኒት አንቲ ካንሰር ነው፣ ለካንሰር ያድናል ከማለታችን በፊት በላቦራቶሪ ውስጥ በሚደረግ ጥናት በሴል ከልቸር ላይ መድኃኒቱ ምን ያህል የሴሎችን ያልተፈለገ መራባት ይቀንሳል የሚለው ጥናት ላይ ይውላል ማለት ነው። You ought to be checked whether that specific compound can really inhibit proliferation of the cancer cells or not. That is in a dish in a laboratory setup. ኦኬ፣ አንቲባዮቲኮችን እንውሰድ፣ አንቲማይክሮቢያል መድኃኒቶችን እንውሰድ። ኦኬ፣ መጀመሪያ ህይወት ያለው ነገር ላይ ከመሞከር በፊት እውነት ይሄ ኬሚካል የማይክሮ ኦርጋኒዝሞችን መራባት በብርጭቆ ውስጥ ወይም በፔትሪ ዲሽ ውስጥ መቀነስ ይችላል ወይ? that is the first thing we need to check። ይህ ቴክኒክ ኢንቪትሮ ቴክኒክ ይባላል። ቪትሮ ኢን ኤ ዲሽ የሚለውን ስያሜ ይገልጻል። ኢንቪትሮ ቴክኒክ ኢፌክቲቭነስን ብቻ ሳይሆን ጉዳትንም እንዲሁ ማየት ይቻላል። ለምሳሌ የጸረ ኤችአይቪ ወይም አንቲ ኤችአይቪ መድኃኒትን የሚያጠና አንድ ሳይንቲስት ያለው ኬሚካል ቫይረሱን ብቻ መግደሉን ብቻ ሳይሆን የሚያየው ይህ ኬሚካል ቫይረሱን በሚገልበት ሰዓት እንዴት ነው ሴልንስ የሰውን ሴልስ በምን ያህል መንገድ ይጎዳል የሚለውን በተመሳሳይ በኢንቪትሮ ጥናት ማየት ይችላል። ይሄ ደግሞ ሳይቶቶክሲሲቲ የምንለው የጥናት አይነት ነው። ባጭሩ ምን እያልኩ ነው? ኢንቪትሮ ቴክኒክ በላቦራቶሪ በዌት ላብ ላይ በቤንች ላይ በሚደረግ ጥናት መድኃኒት ኢፌክቲቭ ነው እንዲሁስ ደግሞ ሴፍ ነው የሚለውን በሴል ከልቸር በማይክሮ ኦርጋኒዝም ከልቸር ላይ በቫይራል ከልቸር ላይ ማየት የሚያስችል የጥናት አይነት ነው። ሁለተኛው የጥናት ዘዴ ደግሞ ህይወት ባለው ነገር ላይ የሚደረግ ነው። ያ ኢንቪቮ የሚባል ጥናት ነው። ይህ በሙሉ እንስሳ ላይ በሙሉ ህይወት ባለው እንስሳ ላይ የሚደረግ ነው። ምናልባት በአይጥ፣ ራት፣ ማይስ፣ በጊኒ ፒግስ፣ በጥንቸል ወይም ራቢት
እና መሰል በሆኑ ከፍ ባሉ እንስሳቶች ላይ የሚደረግ የጥናት አይነት ነው። ዓላማው ምንድነው ስንል አሁንም ሁለት ነገር ነው። መድኃኒቱ ሴፍ ነው ወይ? የላብራቶሪ አይጦችን የገደለ መድኃኒት ወደ ሰው ልታመጡት አትችሉም። ኢንኮቴሽን ይያዝልኝ። ምክንያቱም አንዳንድ የላብራቶሪ አይጦችን የገደሉ መድኃኒቶች ለሰው አሁን ጥቅም ላይ የሚውሉ አሉ። በተለይ የአንቲ ካንሰር መድኃኒቶችን እዛ ጋር ግንዛቤ ማየት ይቻላል። ነገር ግን በላብራቶሪ እንስሶች ላይ የሚደረግ ጥናት አሁንም ሁለት ነገሮች ላይ መሰረት ያደረገ ነው። ይህ ኬሚካል እውነት ሴፍ ነው ወይ? ለሰው ልጆች ሴፍቲን ለማረጋገጥ መጀመሪያ we check for the toxicity of that specific compound on lab animals። በላብ አኒማሎች ላይ ቶክሲቲ ካመጣ፣ የጉበት ቶክሲቲ፣ የኩላሊት ቶክሲቲ ካመጣ it is less likely that we translate this research to the other step for further investigation on human studies. You see? ስለዚህ የአኒማል ስተዲ ዓላማው የሰውን ልጅ ፕሮቴክት ለማድረግ ነው። ከምን? from the toxic effect of chemicals። እንደዚሁም ለላብራቶሪ እንስሳቶች ላይ እንዲሁ በሽታዎችን ኢንዲዩስ በማድረግ እውነት ይህ ኬሚካል ያድናል ወይ የሚለውንም እናጠናለን። ለምሳሌ ህመም ማስታገሻ መድኃኒትን ብንወስድ እንስሶች በተለያየ ህመም ላይ ለምሳሌ ራት ሊሆን ይችላል። ኦኬ ህመም የተሰማትን ራት ያ እንግዲህ ላብራቶሪ ሜቶዶች አሉ ህመምን ፔይንን ኢንዲዩስ ማድረግ። ኦኬ then እውነት ይህ ኬሚካል ህመም ያስታግሳል? just we can check it on lab animal። ኦኬ በርካታ የሆኑ ቴስቶች፣ እነዚህ ቴስቶች በጥቅል አኒማል ኤክስፐሪመንታል ሞዴልስ ብለን እንጠራቸዋለን። እያንዳንዱ በሰው ልጅ ላይ የሚከሰቱ ህመሞችን በእንስሶች ላይ ሞዴል እናደርጋለን። we have a number of experimental models of disease on lab animals. Is that constipation? We can model it on lab animals. Then we check ለሆድ ድርቀት የሚያገለግለው መድኃኒት እንስሳት ላይ መሞከር እንችላለን። We have depression model of animals. ሰዎች ዲፕሬሽን ያማቸዋል አይደለም? ዲፕሬስድ በሚሆኑበት ሰዓት የሚያሳዩት ምልክት አለ አይደለም? እንደዚሁ ዲፕሬሽን ሞዴል እንስሶች ዲፕሬሲቭ ላይክ ሲምፕተም እንዲያሳዩ ኢንዲዩስ አድርገን እውነት ይሄ ኬሚካል ዲፕሬሲቭ ሲምፕተምን ወይ ምልክትን ያክማል ወይ ብለን እንዲሁ ሜዠር እናደርጋለን። ስለዚህ በእንስሳት በኢንቪቮ የሚደረገው ጥናትም አሁንም ሁለት ነገሮችን ቼክ ያደርጋል ማለት ነው። ምንና ምን? ሴፍቲ and efficacy። ነገር ግን በእንስሳት ላይ የሚደረገው ጥናት አሁንም አስቸጋሪ ነው። ምክንያቱም በርካታ የሆኑ እንስሳቶችን ለዚህ ሪሰርች ለሴፍቲውም ለኤፊካሲውም ያስፈልጋቸዋል። ያን ደግሞ በራሱ እጅግ አስቸጋሪ ነው። it's costly, it is time taking። ሶስተኛው የጥናት አይነት ኤክስ ቪቮ የምንለው ነው። ኤክስ ቪቮ የምንለው ከእንስሳት ውስጥ የተወሰነ የሰውነት አካልን በመውሰድ ያ የሰውነት አካል ሳይሞት ምርመራ የማድረግ ወይም ደግሞ መድኃኒቱ ውጤት ያመጣል ወይ መድኃኒቱ ኢፌክቲቭ ነው ወይ የሚለውን ቼክ የምናደርግበት ነው። ለምሳሌ አንዳንድ የደም ብዛት መድኃኒቶች የሚሰሩበት መንገድ የደም ቧንቧን በማስፋት ነው። they are called vasodilators። ስለዚህም ከላብራቶሪ አኒማልስ የደም ቧንቧቸውን በማውጣት የደም ቧንቧው ሳይሞት ይሄ ኬሚካል ወይም መድኃኒት ሊሆን የሚችለው ፖቴንሻል ቫሶዳይሌተር የሚሆነው መድኃኒት ቼክ ማድረግ እንችላለን። that is ex vivo። ምንድነው ቼክ የምናደርገው? የደም ቧንቧውን contraction and relaxation measure በማድረግ if our potential drug is a vasodilator ያ ማለት የደም ቧንቧውን ኮንትራክሽን ወይም መኮማተር ይቀንሳል ማለት ነው። ማለትም ሪላክስ እንዲያደርግ የደም ቧንቧ ያደርጋል ማለት ነው። የደም ቧንቧው ሪላክስ ካደረገ የደም ግፊትን ይቀንሳል ማለት ነው። ስለዚህ ይህ አይነት ሪሰርች ኤክስ ቪቮ ተብሎ ይጠራል። ኤክስ ቪቮ ሪሰርች በርካታ በልብ በደም ቧንቧ ላይ የሚደረጉ ጥናቶችን ለማየት ያግዛል። ይሄ ብቻ አይደለም፣ እንደዚሁም ጂአይቲ ሪሰርቾች ላይ ከፍተኛ የሆነ ሚና ያለው የሪሰርች ወይም መድኃኒት ግኝት አይነት ነው። ሶስቱም ካነሳን የመጨረሻው ባለም አራተኛው የመድኃኒት ግኝት አይነት ኢንሲሊኮ የምንለው ነው። እንግዲህ ኢንሲሊኮ ምናልባትም ሲሊኮን ቫሊ ወይም
ጋር ልታገናኙት ትችላላችሁ። ኢንሲሊኮ ኮምፒውተር ውስጥ ከሚገኘው ሲሊከን ቺፕ ጋር ሊያያዝም ትችላላችሁ። ኢንሲሊኮ ሜተድ በዋነኝነት መድኃኒትን በኮምፒውተር የማግኘት ሂደት ነው። ይህ በጣም አስደሳች ምናልባትም የመድኃኒት ግኝት ሂደትን ባለፉት 10-20 ዓመታት ሪቮሉሽናይዝ ያደረገ ቴክኒክ ነው። በኤርሊየር ቪዲዮ ላይ ለመናገር እንደሞከርኩት ይሄ ኮምፒውቴሽናል ሜተድ ኦፍ ድራግ ዲስከቨሪ ብለን የምንጠራው ወይም ኮምፒውተር ኤይድድ ድራግ ዲስከቨሪ ብለን የምንጠራው ነው። ይህም በዋነኝነት የሚመልሰው ነገር ቀደም ብዬ እንደተናገርኩት ዋነኛ መልስ ምንድነው? መድኃኒት ከራሱ ታርጌት ጋር ቁልፍ ከራሱ ሎክ ጋር ልክ እንደሚገናኘው ሁሉ መድኃኒትን ለመስራት መጀመሪያ ከራሱ ታርጌት ጋር መገናኘት አለበት። that's the first thing። ስለዚህ የኮምፒውተር ቴክኒክ፣ የኮምፒውተር አልጎሪዝም፣ የኮምፒውተር ፎርሙላ ምን ያህል ኬሚካል ስትራክቸሮች እንዴት ነው ከታርጌታቸው ጋር የሚገናኙት የሚለውን ፕሪዲክት ያደርጋል። it's all about prediction። በፊት አንድ መድኃኒት ካንሰር ያመጣ ይሆን ወይ? የኩላሊትና የጉበት ቶክሲቲ ያመጣ ይሆን ወይ? በኢንቫይሮንመንት ላይ ቶክሲቲ ያመጣ ይሆን የሚለውን ለማየት ረጅም ዓመታትን ይፈጅ ነበር። በአሁኑ ሰዓት ግን computational techniques they can easily help us to do toxicity prediction by looking at the chemical structure። chemical structureን ብቻ በማየት computational ቴክኒኮች ምን ያደርጉልናል? ይሄ ነገር ይሄ chemical structure ያለው አንተ ፕሮፖዝ ወይ ልታጠና ያሰብከው መድኃኒት ምናልባትም ኢንቫይሮንመንታል ቶክሲቲ ያለው ምናልባት ካርሲኖጀኒክ ሊሆን ይችላል የሚል የፕሪዲክሽን ውጤት ይሰጠናል። ስለዚህ ብዙ ኬሚካል ኮምፓውንዶችን ስክሪን ለማድረግ የምናጠፋውን ጊዜ ይቀንሳል ማለት ነው። በዚህ አጭር ቪዲዮ ያየናቸው 4 ዋና ዋና የሚባሉ የመድኃኒት ዲስከቨሪ አይነቶች ናቸው። ኢንቪትሮ ላቦራቶሪ ቤንች፣ ኢንቪቮ ኢን አኒማል፣ ኤክስ ቪቮ ኢን አይዞሌትድ ቲሹ እንደዚሁም ኢንሲሊኮ ቴክኒኮች ናቸው። ታዳመጣችሁን ያመሰግናለሁ። ቴንክ ዩ